ከዚህ ጊዜ ጀምሮ ዲያብሎስን ድል መንሳት ጀመረ። እንዴት ያላችሁ እንደሆነ ከዚያ በፊት ዲያብሎስ እኛን ወደ ሲኦል የሚያወርደን ገና ከእናታችን ማኅፀን ጀምሮ በኃጢአት ተቆራይቶ ነው። በኃጢአት ተቆራይቶ አያችሁ፣ አባታችን አዳም ከበደለ ጀምሮ መድኃኒታችን ማነው እግዚአብሔር አዳምን እንደረገመው ሁላችሁም ታውቃላችሁ። በዚህ መርገም መሰረት ከሔዋን ጀምሮ በማኅፀን የሚጸነሰው ሁሉ መርገመ ሥጋ መርገመ ነፍስ እየተዋሃደው ሄደ። በምን ይተላለፍበታል ያላችሁ እንደሆነ በዘራ ቢሲ ወቢሲት ማነው ባልና ሚስት ተስማምተው በሚሰሩት ስራ ምንጣፍ ላይ በሚያደርጉት ልጅ ለማስገኘት በሚሰሩት ስራ ምክንያት ምን ኃጢአት እየወረደ እየተዋለደ ወይም ደግሞ እየተባዛ መጣ። አንድ ሴት በማኅፀኗ የምትጸንሰው ልጅ ብቻ አልነበረም። መቼ? መድኃኒታችን ኢየሱስ ክርስቶስ እስኪጸነስ ድረስ። ምን አብራ ትጸንስ ነበር ያላችሁ እንደሆነ ኃጢአትን አብራ ትጸንስ ነበረ። ለምን ከተባለ ያቺ መጀመሪያ የሴቶች እናት የሆነችው ሔዋን ኃጢአትን ጸንሳ በኃጢአት ምክንያት ሞት የሆነውን ቃየልን ወልዳ ስለነበረ ሴት ሁሉ ስትጸንስ ኃጢአት አብራ ትጸንስ ነበረ። ዮሐንስ አፈወርቅ የተባለው ልጅ ይናገራል። ወለደት ቃየልሃ ምክንያተ ሞት። ሔዋን አለ ጸነሰች፣ ነገር ግን ልጅ ትወልዳለች ብለን ስንጠብቅ ምክንያተ ሞት የሆነውን ኃጢአተኛውን ቃየልን ወለደች ብሎ ይገልጻታል። እመቤታችን ቅድስት ድንግል ማርያም ግን አለ ያለ ዘራ ቢስ ጸንሳ በምትወልድ ጊዜ ምክንያተ ሞት የሌለበትን ይልቁንም መርገመ ሥጋ መርገመ ነፍስን የሚያርቅ በረከተ ሥጋ በረከተ ነፍስን የሚያድል መድኃኒታችን ኢየሱስ ክርስቶስን ጸነሰችልን ነው። እንግዲህ ከኔ ጋር ናችሁ? አሁን ወደ ጽንስ ሄደናል ማለት ነው። አንድ
እንዳለን ያመት ያድርሰን እንዳላቸው ለዓመት ያደርሳቸው እንዳላቸው ለዓመት ያደርሳቸው እንዳላቸው